السلام عليكم ورحمة الله وبركاته ቁርአን ላይ ብዙ ጊዜ የምንሳሳታቸውን ስህተቶችን እያስተካከለን እንገኛለን። ዛሬ ሱረቱል ቁረይሽ እናያለን። ይህን ቪዲዮ ሼር ኮፒ ያደርጋችሁ ለሌሎች ሰዎች እንዲዳረስ አድርጉ። ሱረቱል ቁረይሽ ላይ ብዙ ጊዜ የምንሳሳተው መሳቢያ ፊደሎች ናቸው። እዚህ ሱራ ላይ የምንሳሳታቸው እነዚህ መሳቢያ ፊደላቶችን ካነበብን ንባባችን የተስተካከለ ይሆናል ማለት ነው። ስህተቱ ለምሳሌ ሲጀመር ምን ይላል? አብዛኛው ሰው ለኢላፊ ቁረይሽ ስህተት ነው። ሊኢላ ሐምዛ ትሳባለች ሁለት ሐረካ ማለት ነው። ሊኢላፊ ቁረይሽ ሊኢ ምትለው ሐምዛ መሰብ አለበት። ስለዚህ ስህተት ነው። ለኢላፊ ቁረይሽ ብሎ የሚያነብሰው ተሳስተዋል ማለት ነው። ትክክለኛው የትኛው ነው? ለኢላፊ ቁረይሽ። ሁለተኛው ደግሞ ሁለተኛ አንቀጽ ላይ ነው የምንሳሳተው። ኢላፊሂም ይህም ስህተት ነው። ሐምዛ መሰብ አለበት። ኢላፊሂም ሪሕለተ ሽታኢ ወሰይፍ። ስለዚህ ኢላፊሂም ተብሎ ነው እንጂ የሚጀመረው ኢላፊሂም ተብሎ አይጀመርም። ይህ ስህተት ነው። ኢላፊሂም ሪሕለተ ሽታኢ ወሰይፍ ፈልያዕቡዱ ረበ ሃዘል። ይህም ስህተት ነው። መሳብ አለበት። ፈልያዕቡዱ ዳልን ሁለት ሐረካ መሳብ ይኖርባቸዋል። ፈልያዕቡዱ ረበ ሃዘል በይት። ቀጣይ ደግሞ የሚጨፈለቀውን አለመጨፈለቅና የሚደበቀውን አለመደበቅ ይከሰታል እዚህ ሱራ ላይ። ይህንንም በደንብ ማስተካከል አለብን። አለዚ አጥዓመሁም መያዝ አለበት እዚህ ጋር አጥዓመሁም ሚን ጁዕን ወአመነሁም ሚን ኸውፍ። እዚህ አሁን ያነበብኩት መጨረሻ አንቀጽ ማለት ነው የሚጨፈለቅ ይበዛዋል። ፊደሉን ጨፍለቅ አድርጋችሁ በአፍልጫ ድምጽ ትጨፈልቃላችሁ ነው። የሚደበቅም አለው። ስለዚህ በዚህ መልኩ ማንበብ አለባችሁ። ስህተቱ የትኛው ነው? አለዚ አጥዓመሁም ሚን ጁዕን ወአመነሁም ሚን ኸውፍ። ስህተት ነው። አለዚ አጥዓመሁም ሚን ጁዕን ወአመነሁም ሚን ኸውፍ። በዚህ መልኩ ይህንን ሱራ ማስተካከል አለብን። ይህ ቪዲዮ ለሌሎች ወንድሞች እህቶች እንዲዳረስ ሼር ኮፒ ያደርጋችሁ ይህንን ቪዲዮ አዳርሱት። ወሰላሙ አለይኩም ወራህመቱላህ